በጌታ የተወደዳችሁ የእግዚአብሔር ወገኖች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ስፍራ ሁሉ የእግዚአብሔር ሰላም ጸጋ ይብዛላችሁ። ዛሬ ትንሽ መልእክት ይዤ ቀርቤያለሁ። እንግዲህ ከእናንተ ጋር ቆይታ ማድርገው ለትንሽ ደቂቃ ነው። ያውም ዛሬ ዓለማችን ይደርሳለች። እየኖርን ያለነው ዘመን ምን ይመስላል? ደግሞ የኛ ዝግጅትስ ክርስቶስን ለመገናኘት እንዴት እየተዘጋጀን ነው? ከዛም ባሻገር ደግሞ እያንዳንዳችን ራሶቻችንን ለክርስቶስ አሳልፈን እየሰጠን ነው ወይ? ንስሐ እየገባን ዕለት ዕለት ከእርሱ ጋር እየተዘጋጀን ከእርሱ ጋር እየተወያየን በንስሐ ሕይወት እየታደስን ነው? ስለዚህ በመጨረሻ ዘመን ላይ መኖራችንን ሁላችንም እናውቃለን። እያንዳንዳችን ይህንን አስተውለን እናውቀን ያለንን እምነታችንን በክርስቶስ እንድናጠናክር እግዚአብሔር በዚህ ሰዓት ያስተምረናል ማለት ነው። ስለዚህ ዛሬ እኔ ከእናንተ ጋር ለማውራት የሚፈልገው የዘመን መጨረሻ ክስተቶች በሚል ርዕስ ዓለማችን ወይም ትንቢቱ እየተፈጸመ ወዴት ደርሷል? እኛ ሴት ያለን ምን እየሰራን ነው? የተባሉ ትንቢቶች ሁሉ ተፈጽሞ ባለቀበት ዘመን ላይ እንገኛለን። ምን እየሰራን ነው ያለነው? ዝግጅታችንስ እንዴት ነው የሚለውን እንድናይ እግዚአብሔር በዚህን ሰዓት እኔና እናንተን ይጠይቃል። በመሆኑም እያንዳንዳችን የትንቢት ማለቁን አውቀን እንድንዘጋጅና ከሰማይ ጋር ያለንን ግንኙነት እንድናጠናክር እንዲሁም ደግሞ በቃሉ ላይ የተጻፉ ትንቢቶች በእኔና በእናንተ ዘመን እየተፈጸመ እንደሆነ እንድናስተውል እግዚአብሔር በዚህን ሰዓት ይህንን መልእክት ያስተላልፋል ወይም ይህን ጥሪ ያቀርብልናል ማለት ነው። በማቴዎስ ወንጌል ምዕራፍ 24 6 እና 8 ስናነብ ሁላችንም እናውቀው ነው። ማንኛውም ቤተ እምነቶች የሚያነቡት ቃል ነው፣ ግን ያልተስተዋለ ተግባር ላይ ያልዋለ መልእክት ነው። ምክንያቱም ይህ በኢየሱስ ዘመን ኢየሱስ ለደቀ መዛሙርት የተናገራቸው በመጨረሻ ዘመን የሚሆን ትንቢት እንደሆነ አስቀድሞ ኢየሱስ ክርስቶስ የተናገረው ትንቢት ነው። ይህ ትንቢት ዛሬ በእኔና በእናንተ ዘመን እየተፈጸመ ባለበት ዘመን ሁላችንም አላስተዋልንም። እንግዲህ እዛ ቦታ ላይ የተጻፈው ሐሳብ ምንድን ነው? የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው ተብሏል። ኢየሱስ ይህንን ቃል ሲናገር ነበር በዘመኑ በጊዜው እና ኢየሱስ ይህንን መልእክት ለደቀ መዛሙርት ሲያስተላልፍ ነበር። በመጨረሻ ዘመን የሚሆነውን አስቀድሞ ደቀ መዛሙርት ይህንን እንዲያስተውሉና እንዲያውቁ ለትውልድ እንዲያስተላልፉ መልእክት እንዲጽፉ ሲነግራቸው እንደነበረ እንመለከታለን። ያም ብቻ አይደለም፣ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ረሃብ ቸነፈርም የምድር መናወጥም በልዩ ልዩ ስፍራ ይሆናል ተብሎ ተጽፏል። ይህንንም ጨምሮ ነው የተናገረው ጌታችን ኢየሱስ ክርስቶስ እና ከዛ በኋላ እነዚህ ሁሉ የምጥጣር መጀመሪያ ናቸው ብሏል። የትንቢቱ የመጨረሻ ምጥ ናቸው ነው ብሎ አስቀምጧል። ስለዚህ እነዚህ ትንቢቶች ዛሬ በእኔና በእናንተ ዘመን እየተፈጸሙ ናቸው። ተፈጽሞ አልቋል ማለት ይቻላል። ጦርነት ይኸው እኛ እንደምናየው፣ የመሬት መንቀጥቀጥ፣ ረሃብ፣ ቸነፈር፣ የተለያዩ ተፈጥሯዊ የሆኑ ክስተቶች በየስፍራው በልዩ ልዩ ስፍራ እየሆነ ይገኛል። ስለዚህ ኢየሱስ ክርስቶስ ያኔ የተናገረው ቃል
ዛሬ እኛ እንድንዘጋጅና ሰማይን እንድናይ እንዲሁም ደግሞ ያለንን ግንኙነታችን በደንብ አድርገን አጠንክረን ከሱ ጋር ጉዟችንን ወደፊት እንድናደርግ በሃይማኖት እንድንበረታ እንድንጸና እንዲሁም ደግሞ ተዘጋጅተን እንድንጠብቅ የመጀመሪያ ምልክቶች እንደሆኑ መጽሐፍ ቅዱሳችን ይናገራል። ስለዚህ በዚህ በመጨረሻ ዘመን ላይ ያለን ሰዎች እኛ ሁላችንም ይህንን ትንቢት አስተውለናል ወይ? ኢየሱስ የተናገረው ትንቢት ሲፈጸም በአይናችን እያየን ዝግጅት እያደረግን ነው ወይ የሚለውን ራሶቻችንን እንድንመለከት ያደርገናል። የእግዚአብሔር ቃል በትንቢተ ሕዝቅኤል ምዕራፍ 7:1 ጀምሮ እስከ 7 ድረስ ያለው ስናነብ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። የእግዚአብሔር ባሪያ አንተ የሰው ልጅ ሆይ ጌታ እግዚአብሔር ለእስራኤል ምድር እንዲህ ይላል፣ ፍጻሜ በምድሪቱ በአራቱ ማዕዘን ላይ ፍጻሜ ደርሷል። አሁን ፍጻሜ ባንቺ ላይ ነው። ቁጣዬንም እሰድብሻለሁ፣ እንደ መንገድሽም መጠን እፈርድብሻለሁ፣ ጉስቁልናሽንም ሁሉ አመጣብሻለሁ ብሎ ይናገራል። እንግዲህ አንተ የሰው ልጅ ሆይ ጌታ እግዚአብሔር ለእስራኤል ሕዝብ ወይም ለእስራኤል ምድር እንዲህ ብለህ ተናገር ነው የሚለው። እንግዲህ ፍጻሜ መምጣቱን ለዛውም በአራቱ ማዕዘን ሁሉ ላይ ፍጻሜ እንደደረሰ ይናገራል። ስለዚህ የእስራኤል ሕዝብ የእስራኤል ምድር የእግዚአብሔር ወገኖች እንዲዘጋጁ ጥሪው ነው ማለት ነው። እኛንም ያካትታል። እኛ ሁላችንም እንድንዘጋጅ ፍጻሜ በእኛ ላይ እንደመጣ በአራቱ ማዕዘን ፍጻሜ እንደመጣ እንደደረሰ ተራም እንደደረሰ ያውም ደግሞ በእኛ ላይ እንደሆነ እግዚአብሔር አስቀድሞ ነግሮናል። ስለዚህ ይህ ቃል ዛሬም የሚሰራ ነው። ጌታችን ኢየሱስ ክርስቶስ እስከሚገለጥ ድረስ የተጻፉ ትንቢቶች የተጻፉ የእግዚአብሔር ቃል ተፈጻሚ የሚሆን ይሆናል ማለት ነው። ወይም እየተፈጸመ ትንቢቶች ቅድመ ተከተላቸውን ጠብቆ እየሄዱ እናያለን ማለት ነው። ወይም ሲፈጸሙ እንመለከታለን ማለት ነው። ስለዚህ እንደ መንገድሽ መጠን የሚለው እንመለከታለን። መንገዳችን ምን ይመስላል? ቁጣዬን እሰድብሻለሁ የሚል ቃል አለ። በጣም አስፈሪና አስደንጋጭ የሆነ መልእክት ነው። ስለዚህ እስራኤል በእግዚአብሔር ላይ ስላመፀ እግዚአብሔርን መልእክት በሕዝቅኤል በኩል ሆኖ ሲያስተላልፍ እንመለከታለን። ዛሬ በእኔና በሌሎችም በኩል ሆኖ እግዚአብሔር ይህን መልእክት እኛ ደግሞ እንደገና እንድንሰማና እኛም መንገዳችንን እንድናስተካክል ኃጢአታችንን እንድንናዘዝ መንገዳችንን አስተካክለን ከፍርድ እንድናመልጥ እንደገና ደግሞ ጉስቁልናሽንም ሁሉ አመጣብሻለሁ ይላል። ስለዚህ ከታዘዝንና ከክፉ መንገዳችን ከተመለስን እኛን የሚያገኘን መከራ የለም። በክርስቶስ ጉያ እንሸሸጋለን፣ እንደበቃለን ማለት ነው። ስለዚህ በመጨረሻ ዘመን ላይ መሆናችንን መዘንጋት የለብንም ማለት ነው። እግዚአብሔር ይናገራል፣ ዓይኔ አይራራልሽም፣ እኔም አላዝንም፣ መንገድሽንም አመጣብሻለሁ፣ እርኩሰትሽም በመካከልሽ ይሆናል፣ እኔም እግዚአብሔር እንደሆነው ታውቃላችሁ ይለናል። እንግዲህ የእግዚአብሔር ዓይን ካልራራ እግዚአብሔር ለኛ ካላዘነ እንግዲህ የሚመጣው መከራ ከባድ ነው ማለት ነው። ስለዚህ ይላል የዛን ጊዜ እኔ እግዚአብሔር እንደሆኑ መከራና ችግር በደረሰባችሁ ጊዜ ባገኛችሁ ጊዜ እኔ እግዚአብሔር እንደሆነው ታውቃላችሁ ይለናል። ዛሬ ምድራችን በብዙ መከራ እየተመታች ነው። በብዙ ችግር ላይ ወድቃለች። ያም ቢሆን ሰዎች ይህ ለምን ሆነ ብሎ ማሰብ አልቻለም። እግዚአብሔር በእኛ አዝኗል ብሎ የሚያስብ ልብ አእምሮ ጠፍቷል። ከዚህ የተነሳ ምድራችን በሚሆነው ነገር ላይ እየተረባበሸችና እየተጨነቀች ትገኛለች። እኛ እየተጨነቅን ያለነው እግዚአብሔርን ስለበደልን ነው።
ሕጉን ስለተላለፍን ነው ብሎ የሚያስብ ልብ የለም። ብዙ ጌታችን ኢየሱስ ክርስቶስ ከተናገራቸው ትንቢቶች እየተፈጸሙ ይገኛሉ። የተለያየ የመሬት መንቀጥቀጥ፣ የተለያየ የእሳት የአውሎ ነፋስ ችግሮች ምድር ላይ ምድራችንን እያስጨነቃት ይገኛል። ስለዚህ እግዚአብሔር እንዲህ ይላል፣ አንድ ክፉ ነገር እነሆ ይመጣል ብሎ ይናገራል። ያውም ፍጻሜ መጥቷል፣ ነቅቶብሻል፣ እነሆ ደርሷል ብሎ ይናገራል። ስለዚህ ከዚህ ከቁጣ ቀን ለማምለጥ እኔና እናንተ ምን መሆን ያስፈልገናል? በምድር የምትቀመጡ ሆይ ተራይ ደርሰዋል፣ ጊዜ ደርሰዋል፣ ወይም ጊዜ መጥቷል፣ ቀኑ ቀርቧል። የሽብር ቀን ነው እንጂ በተራራ ላይ ያለ እልልታ አይደለም። ስለዚህ የእግዚአብሔር ቁጣ ምድር ላይ እየፈሰሰ እየወረደ ባለበት ዘመን እኔና እናንተ በእንቅልፍ ጊዜያችንን ማባከን የለብንም። የምናባክነው ጊዜ የለንም። ሁላችንም የምንዘጋጅበት ጊዜ ላይ ነን ያለነው። ስለዚህ ይህንን እግዚአብሔር አምላክ በልዩ ሁኔታ በልዩ መልክ እኛ እንድንነቃና እንድንስተካከል እንድንዘጋጅ ለታላቁ መከራ እንድንዘጋጅ ጥሩን ያቀርብልናል ማለት ነው። እንግዲህ በትንቢት ጽሑፍ ክርስቲያን አገልግሎት በሚለው መጽሐፍ ላይ ስናነብ ገጽ 69 ላይ ስናነብ አንድ ሐሳብ እንመለከታለን። ለአያሌ ዘመናትን ያስቆጠረው ምስቅልቅል ይላል። እንደገና ደግሞ አያሌ ዘመናት የፈጀው ውጥንቅጥ ተከትሎ የምድር ታሪክ መደምደሚያ በራፍ ላይ ቆመናል ይላል። እነዚህ አያሌ ዘመናትን የፈጀው ውጥንቅጥ፣ መከራ፣ ችግር፣ ምስቅልቅል ኑሮ፣ እነዚህ እያንዳንዱ ነገሮች ይህን ተከትሎ የምድር ታሪክ መደምደሚያ በራፍ ላይ ቆመናል። የእሳት ቃጠሎ፣ ጎርፍ፣ የመሬት መንቀጥቀጥ፣ ጦርነትና ደም ማፋሰስ እየተከታተሉ በፍጥነት በመከሰት ላይ የአምላካዊ ፍርድ እውን መሆኑን ያመላክታሉ ይላል። የአምላካዊ ፍርድ እውን መሆኑን ያመላክታሉ ይላል። እግዚአብሔር ትክክል መሆኑን እግዚአብሔር ብዙ ጠብቋል። ወገኖቹን ብዙ ጠብቋል። ከኃጢአታቸው እንዲመለሱ ጥሪውን አቅርቧል። ሁሉም ከክፋቱ እንዲመለስና መንገዳቸውን እንዲያስተካክሉ በብዙ መክሯቸዋል። ከዚህ የተነሳ አሁን በምድር ላይ እየሆነ ያለው መከራና ችግር አምላካዊ ፍርድ እውን መሆኑን ያመላክታል። የእሳት ቃጠሎ፣ ጎርፍ፣ የመሬት መንቀጥቀጥ፣ ጦርነትና ደም ማፋሰስ፣ እነዚህ ነገሮች ተራቸውን እየጠበቁ በፍጥነት አንዱ አንዱን እየተከተለ እየሆነ ባለበት ዘመን ላይ እንገኛለን። ይህ ደግሞ የአምላካዊውን ፍርድ ያመላክታል፣ ያውም እውነት መሆኑን ይናገራል ማለት ነው። ከዚህ በኋላ የምህረት መልአክ ንስሐ ላልገቡት ኃጢአት መከታ ሆኖ መቆየት ስለማይችል ተግባራዊ ሊሆኑ በሚችሉ ታላላቅ ወሳኝ ክስተቶች መደነቅ አይኖርብንም። ፕሮፌትስ ኤንድ ኪንግስ ከሚለው መጽሐፍ 278 ላይ ያለው ሐሳብ ነው እዚህ ላይ የምናነበው እና እነዚህ ንስሐ ያልገቡት የምህረት በር ከመዘጋቱ በፊት ንስሐ ያልገቡት ኃጢአን ካሉ ለነሱ ጠበቃ የሚሆን መከታ የሚሆን ኃይል ወይም አካል የለም ማለት ነው። ስለዚህ እነዚህ ታላላቅ ወሳኝ የሆኑ ክስተቶች በሚፈጸሙበት ጊዜ መደነቅ አይኖርብንም። እግዚአብሔር ያለው ስለሚሆን ማለት ነው። አስቀድሞ ስለተናገረ ማለት ነው። አስቀድሞ በምድር ላይ ችግር እንደሚመጣ እግዚአብሔር አስቀድሞ ለኔና ለእናንተ ምስጢሩን ስለተናገረ እኛ ደግሞ በዚህ ነገር ላይ መደነቅ የለብንም። ጌታችን ክርስቶስ ሊመጣ በተቃረበበት ጊዜ የሚሆኑ ነገሮች ሁሉ ለኛ ጥቅም ናቸው። ለኛ መልካም ዜናን ይዞ የሚመጡ ነገሮች ናቸው። ይህንን ማወቅ ያስፈልገናል። በትክክልም አስጊ ሁኔታ ውሎ አድሮ
በእያንዳንዳችን ላይ እንደ ሌባ እያደባ ነው። ፀሐይ ብርሃኗን በመፈንጠቋ ሰማያትም የእግዚአብሔርን ክብር በማወጃቸው የራሳቸውን ስራ ይዘው ወይም ቅድመ ተከተላቸውን ይዘው ስራቸውን እየሰሩ ይገኛሉ። እነዚህ ቀጥ ብለው በቆሙት ሰዓት አይደለም ጌታችን ኢየሱስ ክርስቶስ የሚመጣው። ስለዚህ ማንም የራሱን ተግባር እያከናወነ እያለ የጌታችን የኢየሱስ ክርስቶስ ምጽአት ይሆናል። ፀሐይም የራሷን ብርሃን እየሰጠች እንደተለመደው የራሷን ስራ ተግባሯን ስታከናውን ሰማያትን የእግዚአብሔርን ክብር እያወጁ እንደቀጠሉ እያሉ ነው ይህ የክርስቶስ መምጫ የሚሆነው ማለት ነው። ሰዎች ይበላሉ፣ ይጠጣሉ፣ ይተክላሉ፣ ቤትም ይሰራሉ፣ ይጋባሉ፣ ነጋዴውም ይገዛል፣ ይሸጣል። እነዚህ ተግባሮች ሁሉ እየተከናወኑ ባሉበት ጊዜ ጌታችን ኢየሱስ ክርስቶስ ይመጣል። ስለዚህ እንዘጋጅ ነው። ካልተዘጋጀን እንጠየቃለን። ካልተዘጋጀን ጌታችን ኢየሱስ ክርስቶስ ድንገት ይመጣል። ላልተዘጋጁት እንግዲህ ድንገት ይሆንባቸዋል። ለተዘጋጁት ግን የጌታ መምጫ ድንገት አይሆንም። ምልክቶቹን ስለሚከታተሉ፣ ምልክቶችን ስለሚያዩ፣ የተባሉ ትንቢቶችን ስለሚመረምሩ፣ ከትንቢት ጋር ሕይወታቸውን አንድ አድርጎ ስለሚያራምዱ እነዚያ ቅዱሳን ለነሱ አዲስና ድንቅ የሚሆን ነገር የለም። እነሱ ጌታቸውን ያለምንም ፍርሃት ያገኙታል ወይም ይገናኛሉ ማለት ነው። ይህች ዓለም በጦርነት መንፈስ እየታወከች ትገኛለች። የዳንኤል መጽሐፍ 11ኛው ምዕራፍ ፍጻሜ ወደ ማግኘቱ እየተቃረበ ይገኛል። የዳንኤል 11ኛው ምዕራፍ ታሪክ ወደ ፍጻሜ ማግኘቱ እየተቃረበ ይገኛል ማለት ነው። በትንቢቱ የተነገሩት የመከራ ትዕይንቶች በቅርቡ እውን ይሆናሉ። በእግዚአብሔር ቃል የተነገሩ አስቀድሞ ጌታ ኢየሱስ ክርስቶስ በነቢያት በሐዋርያት የተናገራቸው ትንቢቶች ዛሬ በእኔና በእናንተ ዘመን እየተፈጸሙ ይገኛሉ። እነዚህ ነገሮች እውን እየሆኑ ይሄዳሉ። ትዕይንቶቹ፣ የመከራ ትዕይንቶቹ፣ በዳንኤል ላይ የተጻፉ የመከራ ጊዜያቶች፣ እጅግ በጣም ከባድ የሆነ መከራ ጊዜ አለ። ግን የዚያን ጊዜ ታላቁ ሚካኤል ለወገኖቹ እንደሚቆም ጠበቃ እንደሚሆን ቃል ተገብቶላቸዋል ለቅዱሳን። ስለዚህ እነዚህ የመከራ ጊዜያቶች ወይም ትዕይንቶች በቅርቡ እውን ይሆናሉ። ቴስቲሞኒስ ቮሊዩም 9 ላይ ፔጅ 14 ላይ ያለውን ማንበብ እንችላለን። ስለዚህ እኔና እናንተ እንዘጋጅ። በከፍተኛ ውዥንብር ውስጥ የሚገኙትን የምድር ነዋሪዎችን ስመለከት ትላለች ነቢቱ፣ ጦርነት፣ ደም መፋሰስ፣ መደሄት፣ እጦት፣ ረሃብና ቸነፈር በምድር ተንሰራፎ ነበር። ከዚያም ትኩረቴ ወደ ሌላ ትዕይንት እንዳዞር ተደረገው ትላለች። ለአጭር ጊዜ ብቻ የሚቆይ ሰላም የሰፈነበት ወቅት የሚኖር ይመስላል ትላለች። ለአጭር ጊዜ ብቻ የሚቆይ ሰላም የሰፈነበት ወቅት የሚኖር ይመስላል። ግን አይደለም። ነገሮች ሁሉ አልቋል። ትንቢት ሁሉ ተፈጽሟል። ስለዚህ እነዚህ ነገሮች የሰዎች ችግር፣ ጭንቀት የጌታችን ኢየሱስ ክርስቶስ ምጽአትን የሚያመላክቱ መሆኑን ከዚሁ እንድንረዳ ነው ይህ መልእክት የተጻፈልን። ስለዚህ ከፍተኛ ውዥንብር በዓለም ውስጥ አለ። ከዚህ የተነሳ በምድር ላይ ጦርነት፣ ደም ማፋሰስ፣ ድህነት፣ እንደገና እጦት፣ ረሃብና ቸነፈር በምድር ላይ ተንሰራፍቶ ይገኛል። ከዚህ የተነሳ ትኩረቴን ወደ ሌላ ሳዞር፣ ወደ ሌላ አቅጣጫ እንዳዞር ተደረገው ትላለች ነቢይቱ። ከዚህ የተነሳ ለአጭር ጊዜ የሚቆይ ሰላም የሰፈነበት ወቅት የሚኖር ይመስላል ብላ ትናገራለች። ለሰዎች ይህ ሰላም የሚቀጥል ይመስላቸዋል። ሰይጣን በእንደዚህ አይነት ሁኔታ ሰዎችን ያታላቸዋል። ስለዚህ ከዚህ አንጻር የተባሉ ትንቢቶች በእኔና በእናንተ ዘመን ያለው የተባለው ትንቢት ተፈጽሟል ማለት ነው።
የምድር ነዋሪዎች ዳግመኛ ተመለከትኳቸው ትላለች። ከዚህ በኋላ ሁሉም ነገር መልሶ ብርቱ ውዥንብር ውስጥ ይወድቃሉ። ከዚህም በኋላ ብርቱ ውዥንብር ውስጥ ይወድቃሉ። ሁከት፣ ጦርነት፣ ደም ማፋሰስ፣ ረሃብና መቅሰፍት በየቦታው ይታይ ነበር። እያንዳንዱ ክርስቶስ ያሏቸው የተናገሯቸው ትንቢቶች በእኔና በእናንተ ዘመን በእያንዳንዱ ቦታ ላይ በተለያየ ስፍራ እየተፈጸመ ይገኛል። ዛሬ ዓለማችን በጭንቅ ላይ ትገኛለች። በዓለም ያሉ ህዝቦች በትልቅ ሁከት ውስጥ፣ ግራ መጋባት ውስጥ ገብተዋል። በዓለም ያሉ ህዝቦች የዚህ ሰለባ ሆነዋል። ጦርነት፣ የረሃብ፣ የሐዘን መንስኤ፣ እንደገና ህዝቦች የዚህ ውጊያ፣ ግራ መጋባትና መሰቃየት እየበዛ እየሄደ ይገኛል። ስለዚህ መንስኤው ምንድነው? የጦርነት የረሃብ መንስኤ ሲሆን እጦትና ደም ማፋሰስ ደግሞ መቅሰፍት ምክንያት ሆነው ነበር ይላል። ይሄ እጦትና መቅሰፍት እንደገና ደግሞ ደም ማፋሰስ መቅሰፍት ምክንያት ሆነው ነበር ይላል። ከዚያም የሰዎች ልብ በፍርሃት በመራዱ በዓለም ላይ ምን ይመጣ ይሆን እያሉ ብዙዎች ይጠባበቁ እንደነበረ ይናገራል። በመጠባበቃቸውም ደግሞ ብዙዎች ይዝላሉ ይላል። ስለዚህ ትንቢት በሚፈጸምበት ጊዜ ሁላችንም የምንዘጋጅ ከክርስቶስ ጋር ያለን ግንኙነት የምናጠናክር ልጆች እንድንሆን ይገባናል። ሁሉን ከሚችል ከአምላክ ዘንድ ዘመናት አልተሰወሩምና እርሱን የሚያውቁ ለምን ወራቱን አያዩም ይላል። እንግዲህ ሁሉን ከሚችል ወይም ሁሉም ከሚችል አምላክ ዘመናት አልተሰወሩም። እርሱን የሚያውቁ ለምን ዘመኑን ወይም ወቅቱን አያዩም ይላል። ስለዚህ ለምንድነው ወቅቱን የማናየው? የሚሆኑ ነገሮችን የማንረዳው የማናስተውለው ለምንድነው? ይህ ለምን ሆነ? ለምንድነው ይሄ ነገር እየሆነ ያለው ብለን የማናስበው ለምንድነው? ለምንድነው? ይህንን እንድናስተውል ነው። በሉቃስ ላይ እንደተጻፈው ሉቃስ ምዕራፍ 21 ላይ ከቁጥር 25 እስከ 28 ያለውን ስናነብ በፀሐይና በጨረቃ በከዋክብት ምልክት ይሆናል፣ በምድር ላይ አሕዛብ ከባሕሩና ከሞገዱም ድምፅ የተነሳ እያመናቱ ይጨነቃሉ ይላል። ይሄንን እያየን ነው፣ እየተመለከትነው ነው። ስለዚህ በፀሐይና በጨረቃም በከዋክብትም ምልክቶች ሆነዋል ባለፉት ዘመናት። በምድር ላይም ደግሞ አሕዛብ ከባሕሩና ከሞገዱ ድምፅ የተነሳ እያመናቱ እየተጨነቁ ይገኛሉ። ሰዎች እየተጨነቁ ይገኛሉ። ሰዎች በፍርሃት ላይ ሆነዋል። ሰዎች በጭንቀት ላይ እየተረባበሹ ይገኛሉ። በዓለም የሚመጣበትን ከመጠበቅ የተነሳ ይደክማሉ። የሰማያት ኃይላትም ይናወጣሉ። በዚያን ጊዜም የሰው ልጅ በኃይልና በብዙ ክብር በደመና ሲመጣ ያዩታል ይላል። ይህ ሊሆን ሲጀምር በዛችሁ ቀርቧልና አሻቅባችሁ ራሳችሁን አንሱ ተብለናል። ወደ ላይ ተመለከቱ፣ ወደ ላይ እዩ ተብለናል። ስለዚህ እንያው ወደ ክርስቶስ እንመልከት። ክርስቶስ ይህንን መልእክት ያስተላልፍልናል። እኔና እናንተ በእንደዚህ አይነት ሁኔታ በደከመ እምነት በደከመ ሁኔታ ክርስቶስን መጠባበቅ አንችልም። ክርስቶስን መገናኘት አንችልም። ስለዚህ ተዘጋጅተን ወገባችን ታጥቀን የጦር መሳሪያ ለብሰን እንዲሁም ደግሞ የጽድቅ ልብስ ለብሰን ክርስቶስን መጠበቅ ያስፈልገናል። አንደኛው ዮሐንስ መልእክት ላይ 2ኛው ምዕራፍ ላይ እንዲህ የሚል ነገር እናያለን። አሁንም ልጆቼ ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱ በእርሱ ፊት እንዳናፍር በእርሱ ኑሩ እያለ ነው። እንግዲህ በሚገለጥበት ጊዜ
ጌታችን ኢየሱስ ክርስቶስ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱም በእርሱ ፊት እንዳናፍር በእርሱ መኖር ያስፈልገናል። ስለዚህ እንደ ትንቢት ተማሪዎች ዘመኑን ማወቅ ያስፈልገናል። የጌታችን መምጫ መቃረቡን ማስተዋል ያስፈልገናል። መመራመር ያስፈልገናል። መጽሐፍ ቅዱስን ማንበብ ያስፈልገናል። ትንቢቶችን ማየት መመልከት ያስፈልገናል። አንድ ከተጻፈው አንድ ቦታ አነብላችኋለሁ። ለዘላለም ከመርፈዱ በፊት የእግዚአብሔር ምሕረትና ትዕግስት ገደብ እንዳለው ሁሉም ማሰብ ቢችሉ ምን አለ ይለናል። ሁሉም ማሰብ ቢችሉ ምን አለ? ምክንያቱም የእግዚአብሔር የምሕረት ጊዜ ገደብ እንዳለው ማሰብ አልቻልንም። ሁላችንም በዓለም ያለ ሕዝብ ይህንን ማሰብ አልቻለም። ምክንያቱም የእግዚአብሔር ምሕረት ለዘላለም ነው ብለው ያስቡታል። አይደለም። ያም ብቻ አይደለም። በበራላቸው የብርሃን ወገግታ ንስያ ባለመግባታቸው የእግዚአብሔር ትዕግስት የመጨረሻ መስመር ላይ የተቃረቡ አሉ። በአእምሯቸውና በልባቸው ጌታዬ መምጫውን ያዘጋያል እያሉ ነው። ነገር ግን በእነሱ ላይ ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም ይላል እግዚአብሔር። ይህንን የተናገረው እግዚአብሔር ነው። ስለዚህ እኔና እናንተ ይህንን ማስተዋል ያስፈልገናል። የጌታ መምጫ ቅርብ ነው። እንደ 5ቱ ሰነፎች ያለ ዘይት መጠበቅ የለብንም። ሙሽራው ሊመጣ ነው። ስለዚህ ሙሽራችንን ለመቀበል የተዘጋጀን ሰዎች ልንሆን ይገባናል። የሃይማኖት አባቶች ከሚለው መጽሐፍ ገጽ 115 ላይ አንድ ቃል አለ። እዚህ ላይ የተጻፈው ቃል እንዲህ ይላል። ምድር ከዚህ ቀደም አይታቸው የማታውቅ ብዛት ያላቸው ወደፊት የሚከሰቱ አስከፊ ትዕይንቶች የክርስቶስ ዳግም ምጽአት መዳረስን ይመሰክራሉ። ተራሮች በፊቱ ታወኩ፣ ኮረብቶችም ቀለጡ። ምድር በፊቱ ዓለምና በውስጧ የሚኖሩት ሁሉ ተናወጡ ይላል። ቁጣውን ማን ሊቋቋም ይችላል? ማን ሊቋቋም ይችላል? ቁጣውን ጽኑ ቁጣውንስ ማን ሊሸከም ይችላል? መዓቱ እንደ እሳት ፈሷል፣ አለቶቹም በፊቱ ተሰነጣጥቋል። ትንቢተ ናሆም 1 ከቁጥር 5 እስከ 6 ስናነብ እናገኛለን። ስለዚህ እነዚህ ነገሮች ዛሬ በእኔና በእናንተ ዘመን እየሆኑ ነው ያሉት። ተራራዎች፣ ኮረብቶች ታወኩ፣ ቀለጡ። ምድርና በፊቱ ዓለምና በውስጧ የሚኖሩት ሁሉ ተናወጡ። ቁጣውን ማን ሊቋቋም ይችላል? ጽኑ ቁጣውንስ ማን ሊሸከም ይችላል? መዓቱስ እንደ እሳት ፈሷል ይላል። በትክክል እንደ እሳት ፈሷል። የእግዚአብሔር ቁጣ ምድር ላይ እንደ እሳት ፈሷል። ምድር እጅግ በጣም ተጨንቃለች። እነዚህ ምልክቶች ናቸው፣ እኛ እንድንዘጋጅ የተሰጡን ምልክቶች ናቸው። እነዚህ ምልክቶችን አይተን መዘጋጀት ያስፈልገናል። ሕይወታችንን ማስተካከል ያስፈልገናል። ቤተሰቦቻችንን ለሰማይ ማዘጋጀት ያስፈልገናል። ሌሎች እውነትን ማስበክ ማወጅ ያስፈልገናል። ሉቃስ 17:24 እና 25 ስናነብ እንዲህ የሚል ቃል እንመለከታለን። መብረቅ በርቆ ከሰማይ በታች ካለ ከአንድ አገር ከሰማይ በታች ወዳለው ሌላ አገር እንደሚያበራ የሰው ልጅ በቀኑ እንዲሆናል። በሚገለጥበት ጊዜ ዓለም ሁሉ በሚያይ መልክ በታላቅ ብርሃን ከሌላ አገር ወደ ሌላ አገር ብርሃኑ በመንጸባረቅ እንዲሆኖ በክብር ይመጣል፣ ይገለጣል ይላል። ስለዚህ አስቀድሞ ግን ብዙ መከራ እንዲቀበል ከዚህ ትውልድ እንዲጣል ይገባዋል ይላል። ምናልባት እኔ ይሁን እናንተ መከራን የሚቀበሉ ብዙዎች አሉ። በሕይወት ለክርስቶስ ስም መከራን የሚቀበሉ መከራን የሚጋፈጡ እንዳለፉት ነቢያቶች ብዙ ችግር የሚደርስባቸው ሰዎች አሉ። አንዳንዶች ደግሞ በሞት የሚያርፉበት ሁኔታም ይኖራል። ስለዚህ በአጠቃላይ የጌታችን መምጫ በእንደዚህ አይነት ሁኔታ እንደሚሆን
ቃሉ ይነግረናል። እኔና እናንተ እንድንዘጋጅ እግዚአብሔር በዚህን ሰዓት ጥሩን ያቀርባል። ውድ ወገኖች እግዚአብሔር ተዘጋጁ ይለናል። ለነፍሳችሁ አስቡ ይለናል። ተዘጋጁ ይለናል። ተዘጋጁ ይለናል። ተዘጋጅተን ሰማይን እንድንወርስ ክርስቶስ ይፈልጋል። ስለዚህ በዚህ ምድር የዚህ ምድር ነገሮችን እያንከባከብን የዚህ ምድር ነገሮችን የማይጠቅሙ ነገሮችን እነዚያን እያሰብን ከሰማይ እንዳንቀር መጠንቀቅ ያስፈልገናል። ይህንን ነው በዚህ ሰዓት እግዚአብሔር በአጭር ጊዜ ውስጥ ለእኔና ለእናንተ የሚናገረው። ስለዚህ በሌላ ክፍል እስከምንገናኝ ድረስ እግዚአብሔር አምላክ ጸጋውን ያብዛልን። ሰላም ሁኑ። በሰማነው ቃል ጸንተን እንኖር። ጌታ ጸጋውን ያብዛልን። እግዚአብሔር ይባርካችሁ። ተባረኩ።